እኔ የታሪክ ምናምን አሁን በቀጥታ ወደ ፖለቲካ ትልቁ ፖለቲካ ነው ያስገባኝ ግን ታሪክ ስለሆነ መናገር አለብኝ እኔ ዶክተር አብይን የኦሮሞ ልጅ ለኦሮሞ ህዝብ የሚታገሉ ኢህአዴግም የኦሮሞን ህዝብ ወክለው እንዲመሩ የመረጣቸው ነበር የሚመስለኝ ዛሬ ብቻ ነው አይደሉም የሚል ለመጀመሪያ ጊዜ አመንኩት ለምን እንደሆነ ልነግርህ ነው አንድ የኔ ልጅ የሆነ ማለት ልጅ ስለ እንዳንተ ሰው መጥቶ ዛሬ የምኒልክ ቤተ መንግስት መሰራቱንና እዚህ ሐውልት ቆሞ የምኒልክ ፎቶግራፍ ሲያሳየኝ ደነገጥኩ እውነት እኔ ሰውዬ ከኦሮሞ ልጆች ናቸው የመጡት አልኩኝ ለመቀበል ማስቸገረኝ አዲስ አበባ ላይ ያለው ሐውልት ከአድዋ ጦርነት በኋላ ነው የተሰራው አንደኛ ሁሉንም አንበርክኬያለሁ ሁሉንም አንበርክኬያለሁ የሚል ልጃቸው ንግስት ዘውዲቱ ለአባታቸው ለጀግናው አባታቸው ጀግና ብለው ለሚያምናቸው አንበታቸው ያሰሩላቸው ነው ሌላ ደግሞ ታላቁ ቤተ መንግስት ላይ አንድ ሐውልት ዛሬ ተሰራላቸው በኢትዮጵያ ምድር እሳቸውን ለማስተዋወስ የተሰራ ሐውልት የላቸው ምን ማለት የማትረባ ለምልክት ዝም ብሎ አየር መንገድ ነው ያሰራው አክሱም አካባቢ ያለች ይባላል ምኒልክ ታሪኩ እንደዚያ ነው ያ ሐውልት ዶክተር አብይ አሰርተውላቸው ሳይ አፈርኩ ለኦሮሞ ህዝብ ደግሞ ዳግም ጥፊ መስሎ ታየ ከይቅርታ ጋር ለዚያው ለተገፋው ጭቁን ህዝብ እዚያው ቤተ መንግስት እንደገና ሐውልት መስራት ማለት ምን ማለት ነው በጣም ነው ማዝነው ስለ ሽልማቱ መቼስ እንደዚያ ነው የሚደረገው ለማን እንደሚሸለም እናውቃለን ማን እንደሚሸለም እናውቃለን ስለዚህ እኔን የሚረግሙ ሰዎች እነማንን እንደሚወዱ ሳውቃለሁ ስለዚህ ሽልማቱ አይቀርም አንድ የመጨረሻ ጥያቄ ልጠይቆትና